አንተ አላገባህ ማለት እኔ አላገባሁም እና እስካሁን ፈልገህ አላገኘህም ማለት ነው። አልተዘጋጀሁም። እንትን ኖርማል ነው። እናንተ ጎረምሶች ናቸው። ትልቁ ነገር ጓደኛ ማግኘት ችግር ነው እና ጓደኛ ማግኘትን መቻል ማወቅ እና መተዋወቅ ማለት በጣም በግልጽ መተዋወቅ ማለት ነው። በፍጹም መተዋወቅ ማለት ነው። ግን በእኛ ጊዜ ትምህርት ቤት አድርገን ስላልን እኔ ባለቤቴን ማውቃት ትምህርት ቤት ሆና ነው። ግን ከኔ በፊት ሌላ እኔ ተማሪ ቤት ስለቆየሁ እሷ አግብታ እንደገና ነው እኔ ያገባኋት። ግን ትምህርት ቤት ማውቃት ሴቶች ልጆች የወለድኳቸው 3 አሉ። ወንዶች ልጆችም ያሳደግኳቸው አሉ። 3 ወንዶች ልጆች አሉ። አሁን የሴቶች እኩልነት ሲባል መሰረት ያለው ጥያቄ ነው። ግን ሚዛናዊም ነው። ሚዛናዊ ነው ስልህ የአረብ ባህል አለ፣ የአውሮፓ ባህል አለ። ለሴት ልጅ ማን ከሌላው ይበልጥ ጨቋኝ ነው የሚለውን ጥያቄ አብሮ ያስከትላል። የኛ ሌላ የውጭ ሃይማኖቶች መግባት በጀመሩበት ጊዜ የእነኛን ሃይማኖቶች ሚዛን ተግባር ላይ አውሎ በዚያ መልክ ወደ ጋብቻ ሲኬድ ለውጥ ያመጣል። ሰልሞ ማግባት እስልምና የኢትዮጵያ አካል ነው። በክርስትና ሃይማኖት ማግባት የኦርቶዶክስ ክርስትና አብሮት ይዞት የሚመጣው የሴቶችን መብት የሚወስን ለምሳሌ እስልምና ትንሽ ከረር ይላል። ጓዳ ውስጥ ነው የሚያስቀምጣት፣ ፊቷንም ይሸፍናል። ከኢትዮጵያ ከጥንቱ ከባህሉ ጋር ተያይዞ የመጣ ስርዓት ደግሞ አለ። የሴት ልጅ የነበራት ስፍራ ከፍተኛ ነው። ለምን? እኛ የአድባር ልጆች ነን። አድባር ደግሞ ሴት ነች። ኢትዮጵያም ሴት ነች። ግን የአረብ አገሮች ብዙውን ጊዜ ወንድ ነው የሀገራቸው ስም፣ ወንዴ ነው። ሴማዊ ባህሪ ነው። ይሄ አፍሪካዊ ነው። በኋላ ግን ክርስትና ሲመጣ፣ እስልምና ሲመጣ ወንዴ ስለሆነ የአድባር ቦታ ዝቅ ይላል። በዚሁ መሰረት የሴት ስፍራ ዝቅ ይላል ማለት ነው። ስለዚህ በክርስትና ሃይማኖት መምጣት፣ በአይሁድ ሃይማኖት መምጣት፣ በእስልምና ሃይማኖት መምጣት የሴት ደረጃ ዝቅ ብሏል። በጥንት የኢትዮጵያ ባህል፣ በጥንት የአፍሪካ ባህል ስርዓት ግን አድባር እናት ስለሆነች ሴት ደረጃዋ ትልቅ ነበር፣ ከፍ ይላል። ስለዚህ የአሜሪካ ሴት ፕሬዚደንት ለመሆን ብዙ ጊዜ ይፈጅባታል። ኢትዮጵያ ውስጥ ግን ነገስታት ሴቶች ከነገሱ ብዙ ዘመን። ስለዚህ የሴቶች ስርዓት ከነበረው ባህል ጋር የአፍሪካ ባህል፣ የኢትዮጵያ ባህል ከጥንቱ ጋር ተያይዞ ሲመጣ ስፍራዋ ከፍ ይላል። ይህን በዘመናዊ ደረጃ አብሮት አያይዞ መተርጉሙ ነው ትልቁ ችግርና ቅዥምብር የፈጠረብን አንዱ ወይ እና ጓደኛ የማግኘት ጥያቄ ራስን ከማግኘት ጋር የተሳሰረ ስለሆነ
ያስቸግራል። እኛ ግን ብዙ ክፉ ማማረርም የለብንም። ኤሌመንታሪ ጀምረን ከሴቶች ልጆች ጋር አድገናል። ትምህርት ቤት ሰከንድሪ አብረን አድገናል። አሁን ደግሞ በዩኒቨርሲቲ ካምፐስም ውስጥ ሴቶች ልጆች መካ ስለዚህ ቀለል እያለ ነው። ሴቶች በሀገር ጉዳይ ላይ ለሀገር ፍቅር ለኢትዮጵያ አንድነት መጠንከር የሚያሳዩ ተሳትፎ ከወንዶቹ አይሏል። በሀገር ቤት በከፊል በውጭ ሀገር ግን በጣም ጎልቶ ይሄን ደግሞ ስናይ የሴት መብትን የማስከበሩ ሚና በአውሮፓ ውስጥ ከፍ ብሎ እናየዋለን። ግን የመጨረሻው ፒናክል ላይ ስንደርስ የስልጣን ጉልላት ላይ ስንደርስ የሴት ፕሬዚደንቶች አውሮፓ ውስጥ አናገኝም። ስለዚህ ሚዛናዊነቱ ከብዙ የተለያየ አንጻር ነው የምንመለከተው። የወንድነት ማንነት ዋት ኢት ኢዝ ምንነቱ በላይነት ይዞ የመጣ ባህል ስላለ ያም ደግሞ ቅድም ካልኩት አንጻር ነው። የአይሁድ ሃይማኖት ስንከተል የወንድ ሃይማኖት ነው የተከተልነው፣ አድባርን ጣልን። እስልምና ስንከተል ወንድ ሃይማኖት ነው፣ መሐመድን የተከተልን ወንድ ነው፣ ፓትሪያርካል ነው። ክርስትና ስንከተል ክርስቶስን ነው፣ ወንዴ ነው፣ ፓትሪያርካል ነው። ይሄ ኢሮኤሽያቲክ ባህሪ ነው። አፍሪካ ማትሪያርኪ ነው፣ ኢትዮጵያ ማትሪያርኪ ነው። ስለዚህ ነው ኢትዮጵያ አንቺ የምትባለው፣ እናት የምንላት ለዚህ ነው። ስለዚህ የእናት ፖዚሽን ከፍ ያለ ስፍራ ላይ ነበረ እና ለወንዴነት የሚባለው አባባል ጀግንነትን ከሴትነት ነጥሎ ነው የሚያየው። እኛ ግን ጣይቱን ተከትለን አድዋ ሄድ ነው። ስለዚህ ለአባቶቻችን ኢት ኢዝ ሪል። አሁን ግን የሴት ጄኔራል ጦር መራች ቢባል የቱን ያህል ወደ ኋላ ተመልሰናል ማለት ነው፣ ወደ ኋላ ቀርተናል ማለት ነው። እንትን በጦሩ ጊዜ በትግሉ ጊዜ ሴቶቹ ብዙ ይዋጉ ነበር አሉ የሰሜን ሴቶች። ኋላ ከጦርነቱ ሲመለሱ ግን ስልጣን ክፍፍል ሲኖር ወደ አሸሿቸው። የወንድን ችግር በሙሉ ተሸክመው ተጨማሪ የሴትነትንም ተሸክመው ነው በጦር ሜዳ ግንባር ላይ የሚቀድሙት። ሲመለሱ ግን በዚህ በእኛ አያያዝ ወንዴነት ቦታ አይሰጡም። ስለዚህ ቅድም እንዳልኩ ታሪኩን ያመጣጡን የውርሱን የዓለምን አብሮ ተከትሎ ነው እና በተግባር የምናየውን ነገር ነው አይተን ትክክለኛ ዳኝነት እየሰጠን ብንሄድ ችግር አይኖርብንም። ግን ያንን ካለመስጠት የሚመጣ ችግር ራሳችንን የፈጠር ነው እና ራሳችን ችግር መልሶ ይጠልፈናል። ይሄ አይነት እንትን አለ ይመስለኛል። እኔ ጥሩ ባልኝ ማለት አይደለም፣ ቀላል ሰው አይደለሁም፣ አስቸጋሪ ሆነ ይሉኛል። ግን ትክክለኛው ነገር ይሄ እንደሆነ ደግሞ አውቃለሁ ማለት ነው። ጤና